ይችን ከተማ ያያችኋት ነው። አሁን በዚህ ጊዜ ቅንጡ የሆኑ ሆቴሎችና ውድ መኪኖች እነ ላምበርጊኒ፣ ፌራሪ ያሉባት በጣም ፊቸሪስቲክ የሆነች ቅንጡ ሀገር ናት። ግን ከ50 ዓመታት በፊት ዱባይ ትንሽዬ አሳ ማጥመጃ መንደር ብቻ ነበረች። ታዲያ እንዴት ነው ይችን የአሳ ማጥመጃ መንደር ወደ ዓለም አቀፍ አስደናቂ ከተማ የተቀየረችው? እንዴት? በ1990ዎች ላይ ዱባይ ዛሬ እንደምታዩት ቅንጡና ለግጀሪ ሆቴል የነበራት ሀገር አልነበረችም። የዱባይ ህዝብ ያኔ አሳ በማጥመድና በጉልበት ስራ በንግድና በፐርል ፍለጋ የሚኖሩ ህዝብ ነበሩ። መንገዶቹም ጥቂት፣ ህንፃዎችም አሁን እንዳሉ ለግጀሪ ሆቴል አልነበሩም። ዱባይ በዚህ ጊዜ አሸዋና ትልቅ በረሃ ብቻ ነበረች። ህዝቦቿ እንዳልኳችሁ አሳ በማጥመድ ፐርል ፍለጋ በጉልበት ስራ በንግድና እየተንቀሳቀሱ የሚኖሩ ተራ ነዋሪዎች ነበሩ። ነገር ግን በ1966 አንድ አስገራሚና ድንቅ ተአምር ተፈጠረ። ይህም ነው የዱባይን ታሪክ ለዘላለም የቀየረው። እሱም ዱባይ ውስጥ ነዳጅ ተገኘ። በረሃ የነበረው ከተማና አሳ በማጥመድ የሚኖሩ ህዝቦቿ ሀገሪቷ ላይ ነዳጅ ያገኙ። እናም ይሄ ነው ዱባይን ለዘላለም ታሪኳን የቀየረው። ነገር ግን በ1973 ላይ የተነሳው የአረብና እስራኤል ጦርነት የአረብ ሀገራት ነዳጃቸውን ወደ አሜሪካ መላክ አቆሙ። በዚህም ሰዓት ነው ኤምሬቶች ከእስራኤላውያን በነበረው ግጭት የነዳጅ ዋጋ በዓለም ደረጃ ከፍተኛ የጨመረው በ4 እጥፍ። ነዳጅ በ4 እጥፍና ውድ መሆኑ ለዱባይ በጣም ትልቅ አድቫንቴጅ አመጣ። ዱባይ ደግሞ በ1966 ነዳጅ አግኝታ ነበር። ዱባይም በዚህ ሰዓት በ1969 ውስጥ ነዳጆቿን መሸጥ ጀመረች። በ1973 እና 74 የነዳጅ ዋጋ ከፍተኛ መጠን ጨምሮ ስለነበር ዱባይ እጅግ ከፍተኛ ገንዘብና በእጅግ ኃይለኛ ነዳጆቿን መሸጥ ጀመረች። ማለትም ለዱባዮች ገንዘብ መጣ፣ ወደ ካዝናቸው ዶላር የፈሰሰው፣ ዱባዮች በሀብት ተጥለቀለቁ። ሀገራቸው ውስጥ በተገኘው ነዳጅ ሀብታም ሆኑ ማለት ነው። ዱባዮች በዚህ ሰዓት በጣም ትርፋማና በጣም አሪፍ ኢኮኖሚ ያላት ሀገር ሆነች። በ1975 ላይ ደግሞ ዓለም ባንክ የሆነው ወርልድ ባንክ ሪፖርት ባወጣው መሰረት በ1974 ላይ የአረብ ኤምሬት ህዝቦች አማካኝ አቨሬጅ ኢንካማቸው በዓለም ላይ ከፍተኛ ሆኖ ተመዝግቧልም ብለዋል። ምክንያቱም በ1973 እና 74 በጣም አሪፍ በሚባል ዶላር ነዳጃቸውን እየሸጡ ነበር ለብዙ ሀገራት። በዚህም ሰዓት ነው ስለ ዱባይ ሀገራት፣ መንግስታት እና ህዝቦች ማውራት የጀመሩት። ዱባይ ግን በዚህ አለበቃችም። በ1979 ላይ ጀበል አሊ ፖርት የተባለ ወደብ ገነቡ። በዚህ ሰዓት በበረሃ ላይ ሰው ሰራሽ ትልቁን ወደብ ሲገነቡ የዓለም ህዝብ ይሄማ ሊሆን አይችልም፣ ዱባዮች ይሄን ሊያደርጉ አይችልም፣ በጣም ሩቅ ነው፣ ዱባዮችን ተችቷቸው ነበር። ነገር ግን በ1979 ላይ መጨረሻው ወር ቃል በተግባር ጀበል አሊ ፖርት ተጠናቆ በይፋ ተከፈተ። ይህ ወደብ ዛሬ በዓለም ላይ ካሉት 10 ትልቅ የጭነት ወደቦች አንዱ ነው። በድንገት ሆኖ ዱባይ እንኳን ነዳጆቿን ብታጣ በዚህ ወደብ ብቻ በንግድ እንድትኖር ሀገሪቷን ያግዛታል። ቆይ ግን እንዴት ነው ዱባይ ብቻ እንደዚህ ሌግዘሪ ሆቴልና ሀብታም ሀገር የሆነችው? ብዙ አረብ ሀገራት እኮ ነዳጅ አላቸው የሚለውን ጥያቄ ስንጠይቅ ደግሞ እዚህ ጋር ልብ ብላችሁ አድምጡ። የአብዛኛው ሚድል ኢስት ሀገሮች በነዳጅ ብቻ ነው የሚተማመኑት። ማለትም ከዓመት ዓመት እናወጣለን፣ ኮሮር እናወጣለን፣ ይሄ ነዳጅ የትም አይሄድብንም ብለው ያስቡ ነበር። ነገር ግን የዱባይ መሪ የነበሩት ሼክ ራሺድ ቢን ሰይድ አልማክቱም እንደ ሌሎች ሀገራት አያስቡም። ነዳጅ አንድ ቀን ያልቃል እና ሀገሪቷን ወደ ቱሪዝም ወደ ኢንተርናሽናል ቢዝነስ እንቀይራትም የሚል አስተሳሰብ ነበራቸው። የፕሬዝዳንቱ ይሄ አስተሳሰብ ነው ዱባይን ከበረሃ ወደ ሌግዘሪ ሆቴል የቀየራት። እናም መሪዎች ባሰቡት አስተሳሰብ እነ ኤምሬትስ ተከፈቱ፣ እነ ቡርጂ አልአረብ ሳይቀሩ ተመሰረቱ። በቃ ምን ልበላችሁ፣ የዱባይ ፕሬዝዳንት የነበሩት በዛ ጊዜ በጣም ስማርትና ብልህ ነበሩ። በ2000ዎቹ ዘመን ላይ ደግሞ የዱባይ አስደናቂ ዘመን ነበር። በባህር ላይ ሰው ሰራሽ ደሴት መገንባት ጀመሩ። ዓለምን ያስደነገጠው ፓልም ጀሚራ ተገነባ። ብዙዎችም የዘንባባ ዛፍ ቅርጽ ያለው ደሴት ሲሉ ይጠሩታል። ከሰማይ ላይ ሆነ ስታየው አስገራሚ እይታና በጣም ውብ የሆነ ቪው ያለው ደሴት ተመሰረተ። እስካሁን የሚነግራችሁ ነገር ቀላል ነገር ነው። ዱባይ በዚህ አልቆመችም። 2004 ላይ የዓለማችን ትልቁና በጣም ረጅሙን ህንፃ መስራት ጀመረች። እንዴት ነው ሲሉ ሲጨነቁላት 2004 የተጀመረው ህንፃ 2005 እና 2006 ላይ በጣም በአሪፍ ሁኔታ እየሰሩ ነበር። ሀገራትና ህዝቦች እንዴት ሊሆን ነው እስከሚጨነቁለት ድረስ። ነገር ግን በሚገርም ሁኔታ 2008 ላይ ዱባይ ፊናንስ ክራይሲስ ችግር ገጠማት። ይህ የዓለም ፊናንስ ክራይሲስ በተለይ ዱባይን በጣም አጠቃት። የሪል ስቴት ገበያዎች ወደቁ፣ የገንዘብ እጥረት መጣ፣ ህንፃዎቹም እስከ መቆም ደረሱ። ዱባይ በዚህ ፊናንስ ክራይሲስ ላይ አመታት አሳለፈች። ነገር ግን ማረዳት የሚለውን ስናይ ደግሞ ከጎኗ የቆመችው እንደ ታላቅ እህቷና የአረብ ኤምሬት ትልቋ ከተማ አቡ
ዳቢ ናት። የአቡ ዳቢ ፕሬዝዳንት የነበሩት ሼክ ካሊፋ ቢን ዘይድ አልናህያን የተባሉ ለዱባይ በአስቸኳይ የ10 ቢሊዮን ዶላር እርዳታ ወይንም ብድር ሰጠቻት። ይህ 10 ቢሊዮን ዶላር ለዱባይ ለነበረችው ውዝግብ ላጋጠማት ፊናንስ ክራይሲስ ማካካሻ ሆናት። በዚህም ሰዓት ነው ዱባዮች ወገባቸውን አጥብቀው ያቋረጣቸውን ህንፃዎችና የጀመሯቸውን ሪልስቴቶች ማጠናቀቅ ላይ ዓመታት ፈጀባቸው። በዛም በአስደናቂው ቀን በጃንዋሪ 10 ህንፃዎቹ ተጠናቀው በታላቅ ስነ ስርዓት ተመረቁ። ዱባይ የጀመረችውን የዓለማችንና የፕላኔታችን ትልቁን ህንፃ ቡርጂ ዱባይ ብላ ተሰይመዋለች እያሉ ሲጠብቁ፣ ነገር ግን የዱባይ ፕሬዝዳንት የሆኑት ሼክ ራሺድ ቢን ሰይድ አልማክቱም በመድረክ ንግግር ላይ እንዲህ ብለው ተናገሩ። ትልቅ ውለታና ምስጋና የሆነን ዘንድ የሀገራችንን ህንፃ እንዲህ ብዬ ሰይሜዋለሁ። ይህም ህንፃ ከዛሬ ጀምሮ በታላቅና ክብር ለሚገባቸው መሪያችን ቡርጂ ካሊፋ ብሎ ይሰየማል ብለውም ተናገሩ። ለምን ቡርጂ ካሊፋ አሉት ካላችሁ አስታውሳችሁ ከሆነ ዱባይ በ2008 ላይ ፋይናንስ ክራይሲስ ገጥሟት ነበረ። በዛ ፋይናንስ ክራይሲስም በፍጥነት የረዳቻት ጎረቤት ሀገሯ የሆነችው አቡ ዳቢ ናት። የአቡ ዳቢ ፕሬዝዳንት የሆኑትም ስማቸው ማን እንደሆነ አስታውሱ። ሼክ ካሊፋ ቢን ሰይድ አልናህያን ነው ስማቸው። እናም ዱባይ ካሊፋ የሚለውን ቃል ወስደው ቡርጂ ዱባይ ሊባል የታሰበውን የዓለማችን ትልቁን ህንፃ ቡርጂ ካሊፋ ብለው ሰየሙት። እናም ይህን ያደረግንበት ለፕሬዝዳንታችን ላዳንልን ምስጋና ነው ሲሉም ተናግረዋል። ምክንያቱም በ2008 ላይ ዱባይ እንደምታውቁት ፊናንስ ክራይሲስ ያዳነቻት አቡ ዳቢ ናት። እናም ዱባይ አሁን ለደረሰችበት ሀብትና ቅንጡ ህይወት የበስተጀርባዋ የ50 ዓመታት ታሪክ ይሄ ነው። እና ቤተሰብ የዱባይን ታሪክ እንዴት አያችሁት? እኔ አቤል ነኝ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የዱባይ ታሪክ ይህን ይመስል ነበረ። ስለ ዱባይ ፓርቱን ሰራላችሁ ከፈለጋችሁ ኮመንትስ ላይ ፓርቱቱ በሉኝ። የዱባይን ሌላ ገጽታ አሪፍ አድርጌ ያቀርብላችኋለሁ። በያላችሁበት ሲዩ